አስቴር በዳኔ አንድ ሃይማኖትንና አንድ ብሔርን ሴንተር ያደረገ ማዕከል ያደረገ እጅግ በጣም አደገኛ የተባለ ንግግር አድርጋ ከአንድ ዓመት በፊት ነው የተባለው እና ከአንድ ዓመት በኋላ በምን ምክንያት ቪዲዮ ወጥቶ በዚህ ልክ እንደተሰራጨና ለምን እንደተሰራጨ ግልጽ ባይሆንም እኔ የእሷን ይሄንን የተበላሸ ሀሳብ የምሞግተው በሀሳብ ነው። ለምሳሌ እሷ የምትለው አንድ ሃይማኖትና አንድ ብሔር የሀገር ባለቤት ነኝ እያሉ ያ ብሔረሰብና ያ ሃይማኖት የሀገር ባለቤት አይደሉም ወይ ነው? ብቸኛው የሀገር ባለቤት ነን ብለዋል። እኛ ብቻ ነን የኢትዮጵያ ባለቤት ብለዋል። ማስረጃ አለሽ? አለ ማስረጃ አለ? ካለ እንስማው። እንደ አንድ ኦርቶዶክስ ይህን ነገር ማወቅ ፈልጋለሁ። አንቺ መረጃው ካለሽ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሆን በስም ያልጠራሽው ያ ብሔረሰብ እነዚህ አካላት የኢትዮጵያ ብቸኛ ባለቤት ነን ብለዋል ወይ ነው ጥያቄው። ብለው ያውቃሉ ወይ ነው ጥያቄው። ከዛ በተረፈ ግን ኢትዮጵያ ውስጥ የሚኖር በሙሉ የኢትዮጵያ ባለቤት ነው። ተነስቶ ባለቤት ነኝ ማለት መብት አለው። ምን ይከለክለዋል? አንቺም ባለቤት ነሽ። ሁሉም ኢትዮጵያዊ የኢትዮጵያ ባለቤት ነው። ሙስሊሙም የኢትዮጵያ ባለቤት ነው። ፕሮቴስታንቱም የኢትዮጵያ ባለቤት ነው። እምነት የሌለውም የዛ ሀገር ባለቤት ነው። እና ለምን አንቺ እንደዚህ ልታወሳስብ እንደፈለግሽ ግልጽ አይደለም። ግልጽ ማድረግ ግን ይጠበቅብሻል። እነዚህ ሁለት አካላት አንቺ በስም ያልጠቀስሻቸው ሁለት አካላት ብቸኛው የኢትዮጵያ ባለቤት ነን ብለው ያውቃሉ ወይ ነው ጥያቄው እንጂ የኢትዮጵያ ባለቤትማ ናቸው። ምን ጥያቄ አለው? ምንም እኮ ክርክር አያስፈልገውም። ሌላውም የኢትዮጵያ ባለቤት ነው። ሁሉም የኢትዮጵያ ባለቤት ነው። ሁሉም የሀገር ባለቤት ነው። እነዚህ ሁለት አካላት እየዞሩ አንተ ይሄን ሃይማኖት ስለምትከተል የዚህ ሀገር ባለቤት አይደለህም፣ አንተ ይሄኛው ብሔረሰብ ስለሆንክ የዚህ ሀገር ባለቤት አይደለህም ብለው ያውቃሉ? ካልሆነ አንቺ ምንድን ነው ለማለት የፈለግሽው ነው ጥያቄው። በእንደዚህ አይነት ትርክት ምክንያት በርካታ ንጹሃን ኢትዮጵያውያኖች እስካሁን ድረስ ዋጋ እየከፈሉ ነው። በዚህ አይነት ትርክት ምክንያት ማለት ነው። እንደዚህ አይነት ትርክቶች መቆም አለባቸው። በአስቸኳይ መቆም አለባቸው። ምንም ከፖለቲካ ጋር ከምን ጋር የሚገናኝ ነገር አይደለም። ይሄ ፒውር የጥላቻ ንግግር ነው። አንዲት ጃኒ የምትባል ወጣት ልጅ ድሬዳዋን ህዝብ የሆነ ምንድነው ተናገረች ተብሎ እኮ ታስራለች እኮ። ጃኒ የምትባል ማለት ነው ቲክቶከር ሄዳ ይቅርታ ጠይቃ ምናምና በጣም ትልቅ የጥላቻ ንግግር ነው ተብሎ ታስራ በይቅርታ የተፈታችው እናስታውሳለን። ይሄ የአንቺ ንግግር ግን እጅግ በጣም ከዛ ጋር ራሱ ይወዳደር አይደለም። ከዛ ጋር ራሱ አይወዳደርም። ስለዚህ የኔ ዋናው የቪዲዮ ሀሳብ ኢትዮጵያ ውስጥ ያሉ በሙሉ በተናጠልም በግሩፕም እንደተመቻቸው የሀገር ባለቤትነታቸውን መግለጽ መብታቸው ነው። ለምን? ባለቤት ስለሆኑ ማለት ነው። አሁን ያንቺ መከራከሪያ ትንሽም እንደውም ትርጉም ይሰጥ የሚችል የነበረው ያ ያልሽው አካል እኔ ብቻ ነኝ የዚህ ሀገር ባለቤት እናንተ አይደላችሁም ቢል ነበረ። እኔ ግን እንደዚህ የሚል ጤነኛ የሆነ አካል ኢትዮጵያ ውስጥ ይኖራል ብዬ አላስብም። ስለዚህ አንቺ ከምን ተነስተሽ ነው እንደዛ ልትየቻልሽው? ይሄ ቪዲዮ ከደረሰሽ ለራስሽ ስትይ አስቢበት፣ መስጭበት።